አለብሽም ማለት ከዛ እግዚአብሔርን የተነጋገርነው አዲስ አበባ እንደምንሄድ ነው ሲጀመር። እሺ ይቅርታ ማርያም ለጥፋን ነው ሰው ይገለፍጣል ሀያኪ መቀሌ 20 ኪ ላችሁ መቀሌ 20 ኪ ባህር ዳር ብቻ የምትፈልጉትን ቦታ አስቀምጡልኝ ከዛ ነው ይችላል። አነዳዳቸው አረበ መለ ወይኔ 9 ሰዓት ከ9 ሰዓት በኋላ ማለት ቪዲዮ እና ምን ላደርጋትና ቪዲዮ ልሰራ አይደል? አየህ እንደ ሁሉ ሰው ሲደወል በሰላም ሀገር እዚች ነኝ ይወጣች ዛሬ ሳሚ በስንት ጊዜው ምሳሌ ጋብዘኝ ተገናኝተን ወተን ነበር ግን በቃ ያላሰብኩትን የማይሆን ነገር ውስጥ ነው የከተተኝ። ከዚህ በኋላ ሁለተኛ ሳሚን ማመን እንደሌለብኝ እስካምን ድረስ ያደረገኝን ሁሉ ይሄንን ሙሉ ቪዲዮን ስታዩት ትረዱታላችሁ። ሳሚ ምሳሌ ጋብዘኝ ነው ጋይስ፣ እንዴት ናችሁ? ዛሬ እንግዲህ ሙሉ vlogጋችን እናሳያችኋለሁ። አኩርፏል ዝንጥ ብለሽ ነይ አትሆኝም እንጂ ዝንጥ ብለሽ ነይ ምሳ ጋብዝሻለሁ ብሎኝ ነበር። እሷ ምን ትመጣለች? ቲሸርት እና ኖርማል ሱሪ ብቻ ጋይስ ዛሬ ምሳሌ ጋብዝ ነው። ገና ወረወርሻለሁ በፊት አንተ ረፍቀስ ይያልክ ነዳ ሳሚ። አረ እሺ ሰላም በላቸው እንዴ ቢያንስ ፋሚሊዎች ሰላም እንዴት ናችሁ? ማጥቶን ሰው ታውቃላችሁ ፍቅር ሰጡ ማለት ምሳ ለመጋበዝ ማጥቶን ሰው በዛ ቪዲዮአችን ልሰራ ነበር። እኔማ ምሰራሽ ነበር እንግዲህ እኔ መዘነጥ ከዚህ በላይ ምን ማለት እንደሆነ አልገባኝም። ብቻ ሙሉ vlogጋችንን ሰብስክራይብ እያደረጋችሁ ተመልከቱን። ወዳችኋለሁ። እሺ ወይ ዘፈጋው ከትንኝ ለደው ሳን ዘጋ ኢየሱስ ክርስቶስ ማርያም እምቤት እና ኮሌጅ ጋር ዛሬ ወደ ቤት ማርያም አሁን ሰንት ፋክት ይበናል ምን ልባው እኔ ምረቦኝ እኮ ነው የምመላው ያንም ገብዘኝ ይሻላል። እኔ ማግላሉ እንደ በጀትህ እንትን ምረጥ በየት አቀመኝ ታጋለ የበላግ ቦታ ሳሚ ቀስ በመድኃኒዓለም ቀስ እያልክ ንዳ ነዳውን አትጀምር ማርያም ቀስ እያልክ ንዳ ከኔ ጋር ተያይዘን እንዳንነጠፍ ብራት ወይኔ ጋይስ ሊገለኝ ነው እግዚአብሔር እረፍ ሳሚ ባንቺ ያለ ገና ያስከክራል እስከ ነው ታም ተንተረጋ እግዚአብሔር ጋይስ ልብስ አለበልበስ ያና እሺ አቁም ልግዛ የሆነ ቦታ አቁም ልግዛና ልብስ አለ ሳሚ እሺ ልግዛ እኔ ህይወቴን ፈልጋለሁ ማርያም አይተውዳችኋለሁ ከተጋጨውን በጣም ነው መወዳችሁ በጣም ነው መወዳችሁ ከሞትም ሰብስክራይብ እያደረጋችሁ አካውንት ይቀመጥ እግዚአብሔርም ተወኝሽ ምንድነው ዞሮልሻለሁ ምናምን ብለህ እንደቀልድ ልብስ ስላለበስኩኝ እንደዚህ ብትነግረኝ ምን ችግር አለ ነው እኮ ይሄ ነገር። እሺ ማርያምን አሳግሃለሁ እኔ ደግሞ ጋይስ ለምን ልብስ አለበሽም ማለት ቀሚስ ለምን አለበሽም ማለት ከዛ እግዚአብሔርን የተነጋገርነው አዲስ አበባ እንደምንሄድ ነው ሲጀመር። ይኸው ቢሾፍቱ ፍቅር ሰጡ በቃ ታተይም እንደንጂ ማለት ነው ገባን እኮ በቃ ተጠብቀሽ እግዚአብሔርን ደግሞ የኔ ጅልነትስ ፍቅር እመቤቴ እናሳያለሁ ተጠብቁ እሺ እሱን የማደርገውን ነገር አጥፋልኝ ካሜራሽ አላጠፋ እንዳነኪው ሙሉ መንገድ እንደዚህ ነው ካሜራ አውራቸው እኔ አንተ ጋር ጨርሻለሁ ማርያምን እሺ ጥሩ ራሷ ጀመረችኝ ቲሸርትና ሱሪ ለበሽ የመጣው ምን አድርጎ ትመጫለሽ? ለምን አልመጣም? ምን ችግር አለ? ሻው ልጆቹ ጋር ደውይላቸው ነው ባያቸው። እስ ካሜራ ምናምን ይዘን እኮ እዛ እየጠበቁን እኮ ነው ጓደኞቻችን ያለው። አይመለከተኝም። ማን ነገር ፈልግ ምን ሪስክ ነው ህይወት ላይ የምትወስደው? እግዚአብሔር አለ በቃ
ደርሶ መልስ እኮ ለኔ እኮ ችግር የለውም እኮ እዚህ አዲስ አበባ ሆነን አምሽተን ነው የምንገባው ነገር ነው ግን አንተ ግን አሁን ችግር የለውም በቃሽ ይቅርታ ማርያም ለጥፋ አንዱ ሰው ደግሞ ይገለፍጣል እንዴ በቃ ፈታ እንላለን ምን አማራጭ ነው ድጋስ ሙቀቱ ከዛ በዚህ እንዴት አይኔ ሊገድኝ ነው ማርያም ምንም ይልሽ መጥቷል ተስማምተው አቀዱ አቀዳው ነው ጉድ ይሰጥ ተበሳጭተሽ ነበር ምን ለግራተ ቢቀኔ ማበላሽ ነው ወይ ማረሽ ያለኝ አማራጭ ይሄ ገብረዘይት ናገመረ አንተም ተዘጋጅሽ ለምን መልስ ነው አረ እኔ ለምን መልስ ሌላ ሰርፕራይዝ የሳይ አዛኤል ደርሰናል ብላ እኔን እዚህ እሳት ላይ ጥላ ብላ እሺ ምን እሳት ኖርማል ነው ማሚ እንደሆነ ትቆጣ ስንት ልጆች ቀጥር ያለው 4 ልጆች እዛ እየጠበቁን ነው ከዛ በኋላ ለቤትም አልተናገርኩም ደወልንላቸው አይደል ደወልንላቸው ግን ሲመጡ እንዴት ቆይ እሺ ደውዬ ላሰማ ደውል ለስካውን ይገባሉ ማርያም ልጁ በጣም ነው የሚነደው አዎ ግደላቸው ነው ደግሞ ቀርለች ሄሎ የደረሳችሁ ደምሰናል እኮ ያላችሁት እኛ እኮ የት ነው የምትደርሱት እንዴ እዚህ አይደለ እንዳለ ነው ደብረ ዘይት ዶናት ቤቱ ሎኬሽን ላክንልህ አንዴ ቴሌግራም ላይ እንደገባ ማለት ነው ወደ ቀኝ ቅያስ አለ እሺ ሎኬሽኑ እሺ ድጋሚ ልክልሃለሁ ድጋሚ ልክልሃለሁ ታልክ ሎኬሽኑ አድረስ ደውል በቃ እሺ ላክት ይቶሎ ወደ ቻው በቃ ቤኪ የምራችሁ ነው ስመጣ አይደርስም ቆይ የምራችሁ ነው ማራም እስከ በጣራት ያመንኩ አይደለም መስሊያችሁ እዚህ ጋር ፍራንክ እየሰራናችሁ ነው አዲስ አበባ ነን ለደረጃቸው ወጡና ሰዓት እየደረው የትናችሁ እሺ ላክልኝ ቶሎ በለና እሺ ልክልሃለሁ እሺ ታስበላኛለሽ እግዚአብሔርን እኔ ገና በስጦስ በጣም እኔ አላቅም አዲስ አበባ ነን እንደከለስ ቢሆን ደግሞ አዲስ አበባ ሆነን ፍራንክ ቢሆን ሞተር አለ ከዛ በኋላ ነው አልኖርም ሰብስክራይብ አድርጉ አሁንም የፍቅር ቲዩብ የምር እምላችሁ በጣም አይሆን እሺ ከገባ ግን ምንድነው የምታረግልኝ ምን ላርግልሽ የት ይዤሽ ልሂድ አሁን ደብረ ዘይት ነው የመጣሁት ዝም ብዬ የት ይዤሽ ልሂድ ነግረኸኝ ዝም ብሎ ይዞ መሄድ ደስ አይልም ግን ነግረኸኝ የት ትወስደኛለህ አይ ሃይስ ግምሽስ በፕሌን ነው የሚሆነው አዎ እሱን ደግሞ እንዴት ሳልነግርሽ አስተኝቼ ነው እኮ ሰው እንዴት ባህር ዳር ምናምን ነው እንዴ መቀሌ ይሻላል ባህር ዳር የት ይሻላል መቀሌ ባህር ዳር ብቻ ከሁለት አንዱ ትወስደኛለህ ይጻፉልኝና 20,000 ስገቢ ይሄው ማርያም ጋይስ ሰብስክራይብ አድርጉትና 20,000 ከገባን በእናንተ በኮሜንት ይምረጡ መቀሌ ወይ ምረጡ እናንተ 20,000 ብላችሁ እንትን 20,000 ብላችሁ 20,000 መቀሌ 20K ብላችሁ መቀሌ 20K ባህር ዳር ብቻ የምትፈልጉትን ቦታ አስቀምጡልን ከዛ ነው ወስዳታለሁ ማለት ነው። ወዳችሁ ቅርብ ከሆነ
በዚሁ የመረጡልሽ በዚህቹ መኪናችን አይቀርብም አይሆንም ከሁለቱ ብቻ ነው መምረጥ የሚቻለው እኔ ጋር ያላችሁት 33000 ፎሎወር ሰብስክራይበሮች በሙሉ ተገልበጡ የምር ደብሮኛል በቀደም አይቼው ሰብስክራይበሯ ዋይ 5000 ምናምን ለምን ዋይ ያው ያበደ ስራ እየሰራች ብቻ ሰብስክራይብ እናርግ ቻሌንጅ ሰጥቻችኋለሁ 20 ሺህ ካስገባችኋት ዛሬ ቀስት ነው 3 የዛሬ ወር የዛሬ 1 ወር ፍቅር ሰጡ ቲዩ 20 ሺህ ከገባ ወስዳታል ኤክሰለንት በቃ ጋይስ አደራችሁን እንትን እንዳታስመልጡኝ ካመለጠሽም እንግዲህ ጋይስ እንዴ አያስመልጡኝም 20 ሺህ እኮ ለኛ ቀላል ነው ሰው እንገባለን ባታረጉ እኮ ደስ ይለኝ ነበር ሰብስክራይብ ያረጋችሁ ብታረጉም ደስ ይለኛል ባታረጉም ደስ ይለኛል አረ ላክሽለታ አዎ በእናትህ የገጠር ልጆች እኮ በቃ ሀገር ያውቁ እሺ ጋይስ ልደውልላቸው ነው እነዚህ ልጆች ጠፉ መሰለኝ አንተ የሰው አጥፍተህ ደግሞ ገና ደርሰዋል ማፕሬቻሉ ማለት እዛው ጋር በቃ ስለታነ ጋይስ መተዋል ሪአክሽናቸውን እናሳያቸዋለን መተዋል እንደሚሉን እንግዲህ እሺ ይበላኛል በረከት በጣም ግን እንዴ ጠገበሽ ልጅቷ በባጊ እኔ ጋር መጣች ይሄ ደግሞ ያለኝ አማራጭ ምንድነው ይጃት ደብረ ዘይት ሜድ ይጃት ደብረ ዘይት እነሱ ጋር ni ሪአክሽናቸውን አብረን እናያለን ይመቻችሁ ጋይስ እንግዲህ ደርሰዋል በሱ ምክንያት እኔን እየሰደቡኝ ነው እዚህ ድረሱት እንግዲህ ምንም ማድረግ አልችልም ምንም እንደማታውቂ እኮ ነገርናችኋል በቃ ግን ይሰርበኔን እንዴት ብለው ነው ሊሆን ታያቸው ይላል እንዴ ብቻ ጋይስ እንቀበላቸው መተዋል ለዚህ ያው ነው አነዳዳቸው አረበ መረ ወይኔ ምን ይባላል ይሻው ይሄ የምርድ ነው የልጅኛ ያንተ ስራ ነው እኔ ምንም አላረኩ ኑራሽ ደብናችሁ እናት ራሳ እንኳን ወደ ደብረ ዘይት በሰላም መጣችሁ በመከራ ነው ቦታ እንደዚህ ነው የሚጠቁሙት ሌላ ጊዜ ቦታ እንደዚህ ነው የሚጠቁሙት እኔ ምን ላርገው እሱ እኮ ነው አባ አምሮባችኋል ደግሞ ታምራላችሁ አጉራላችሁ እግዚአብሔርን እኔ በሳሚ ምክንያት ነው ምንም ማለት በመከራ ነው የደረስነው እሺ መድረሳችሁም አንድ ነገር ዘፈኑን ቀንሹ አንቺ አምጣ ቢኪስ ምንም አይልባክም እየሸሸኝ ነው እግዚአብሔር እግዚአብሔር እሺ ማረም ራፋንዲ ላርግልህ ጅላችሁ እንደናንተ የሁሉ ሰዓት ቪዲዮ ሳንሰራ የሁሉ ሰዓት ነው እኔ ምን ላድርግ በረከት ምን ላድርግ ማለት ነው እኔ ምን ላድርግ እውነት በሳሚ ምክንያት እኮ ነው እሺ ሰላም ማተነን እስከዚህ ማርያም በል ሳሚ ነው ይዘኝ የመጣው ነው ዛንዴ 4 ኪሎ አንዲ ተቀጣጠረ እሺ አሁን ስንት ሰዓት ሆነ ሰዓት ስንት ሰዓት ነው ማርያምን ሄዷል በጣም 9 ሰዓት ከ9 ሰዓት በኋላ ነው ቪዲዮ እና ምን ላደርጋትና ቪዲዮ ልንሰራ አለበት ካሜራ ምናምን እኮ ምን ሆነሽ ልብስ አለበሽም ተብሎ እዚህ ድረስ ያስመጣል እግዚአብሔርን በቃ ምንም ማድረግ አልችልም ካሜራ ተከራይተን የሁሉ ሰዓት የሁሉ ማይክ ምናምን ተከራይተን የሁሉ ሰዓት ጅልናችሁ እንዴ እናንተ ሳሚ ሰራ ነው ግን እንሰራዋለን ሳንሰራው እንሄድም በቃ እኮ መጣና እንዴ ልጆቹንም አጉላላችኋቸው እኮ ከዛ ራስ ሲጀምር ልጁ አላወቀም እዚህ እንደሚመጣ ይሄ ነው ትከፍላታለህ እሺ የሁሉንም መኪና አንተ ነው የምትከፍለው በቃ እሺ እዚህ ከመጣ ነገር ፈታ በላ በረከት ምንም ቢሆን እንደምን እንዝናና እኮ አትሉም ጅሎች የካሜራ 6000 ብር ነው የበላችሁት ጦር ብሉ ጦር ያስበላችሁ ስለዚህ በቃ እንግባና እንሂዳ እሺ እንቅረጽ እናንተ መኪና እስከሆነ ጣይ ከኛ ጋር ትፈልግማ ፈልጋለሁ ናግባ እንጂ ሳይጨልምብን አሁን የፈጠነን ስራና አንታስ አያገባኝም ትከፍሏታላችሁ የካሜራውን ብር ሲጀምር ምን አይነት ነፍታታ አሁን ደብረ ዘይት ነው ሰው ፈታ እንላለን እዚህ መተናል አንደበረም ያሳ አየሻ ሰብስክራይብ ይበዛብዙኝ ነው
ሊበዘብዙኝ ነው። እንኳን ካጎለበስኩ መጥቶ ጌታም በጣም ነው የሚያምረው ቦታው ከመላችሁ በለኝና እስቲ ሞር ደግሞ በደንብ ኢየሱስም በቪው እሺ ጋይስ እንግዲህ ይሄው ደርሰናል ፋይናሊ በጣም ነው የሚያምረው ቦታው ምናምንና ብቻ ቪዲዮ እንሰራለን ብለን ነበር የመጣነው ቪዲዮ አሁንም አልቀረም ቪዲዮዎችን እንሰራለን እስከዛ ግን እናንተ አጣችሁ ቆዩ ቪዲዮውን በደንብ አሳያችሁ መጥቼ ያላሰብኩት አይነት ጸድ ቀን ውዬ ተመልሻለሁ ልመለስ ነው ኦልሞስት ማለት ነው በጣም ቆንጆ ጊዜ ነበር ቴንክ ዩ እሺ ሳሚ አይ ይልማደበው ነጥስ ችግር የለውም እውነት አታስቢ ወጣት ባለ ሀብት ስለሆነ ሁሌ እንደዚህ መጥቶ ቢያዝናናኝ ማለት ይመከራል ገብታችኋል መሀል ስልካችን የሁለታችንም ዘጋ ፓወር ባንክ ተሰን ነበር የመጣነው ብቻ ሆኖ ያልቀረጽንላችሁ ቫይቦች አሉ እነሱን ግን ያው ከኦልሬዲ ብዙ ቦታ መሄዳችን ስለማይቀር እነሱን ቻሌንጅ ካስማማ ነው እንጂ ቻሌንጁ ከዚህ በኋላ ያለቀሽ ቢሙሉ መጣሻ ከአዲስ አበባ ደብረ ዘይት እና ሳትነግረኝ ቪዲዮ እኮ አቋርጣብኛለች ሁላ ሰው ጋይስ ሳይነገራችሁ አዲስ አበባ ነን ተብሎ ደብረ ዘይት ሲነዳ እንደውም እኮ የኔ ሪአክሽን እኮ ምንም አልነበረም በቃ ጀስት አክሰፕት አድርገኝ እዚህ ደብረ ዘይት ነን ብዬ ደግሞ አርባ ምንጭ ወደኝ ደርሶ መሰከው ብቻ ጋይስ ሰብስክራይብ እያደረጋችሁ የ20 ሺው ቻሌንጅ እንዳይረሳ መቀሌ ወይንም ደግሞ እኔ እሱ ስም ያዝልኝም በኢየሱስም ባህር ዳሮች መቀሌ የፈለግሽው ማለት ነው አይደለም እውነት ከሆነ ይምረጡ እሱ በእነሱ ምርጫችን ግር ይሉም ብቻ ሁላችሁም ሰብስክራይብ እያደረጋችሁ ባይ አሁን ደግሞ ሽርብትን እያለን ማሽ ወደ ሀገራችን እየተመለስን ነው ሀገር ሰዎች ነን ማይ ሳትልሽታ ወደ ቤቷ መለሰን አላየህም እንደ ሁሉ ሰው ሲደወልልኝ በሰላም ሀገር እዚች ነኝ ብዬው ተችኝ እዚች ቆሽታ ለምን ማሽ ችግር የለውም ብቻ ከደብረ ዘይት አሁን ተነስተናል ስዛት እንደምንገባ ሰዓት ነው ወደ ሸገር አሁን 7 ሰዓት 1 ሰዓት አናቱ ላይ ነው 1 ሰዓት ከደብረ ዘይት ተነሳን ዳንስ ከ45 አንገባለን አና ከ45 እንገባለን አዲስ አበባ ከመንገድ ከተዘጋጋብን ምናምን ወይስ ከቤትሽ ከሰዓት ገበሽ ቤተሰብ ዚቪ በጣም ከተዘጋ 4 ሰዓት በጣም ከተዘጋስ 5 ሰዓት ከጧት ቀረጻለን ጧት ቀረጻ ታፍ ነገር አድርገን ተመለሽ እንዲብለሽ እቃሽ ይዘሽ መጣት ነው እንጂ ተገበለሽ እቃሽ ይዘሽ መጣት ነገሩን አፈ ማስፈለጊ አይደለም ጀምር ብቻ ፋሚሊ ዛሬ ውሏችን ይሄን ይመስል ነበረ ስለተከታተላችሁ እናመሰግናለን ወዳችኋለሁ እዚህ ድረስ ስላያችሁ ሰብስክራይብ ማድረግ አይረሳ ለፍቅር የሰጠናት ቻሌንጅ አለ እሱንም እንዳረሱ ምንድነው ካላችሁ ባጽኖት አይሽ ካስገባችኋት ሙሉ ወጪዋን ችዬ ከእት አስተውሽተው ወይ መቀሌ ወይ በወንዳ ነግረኝ ባህር ዳር ወይ መቀሌ ሙሉ ወጪዋን ሸፍኝ ከነ ካሜራማኗ ዩቲዩብን ትሰራለች እዛው ሶይ ነው ታጅ ላይ ነው ይሄ ቻሌንጅ እውነት ነው ሰብስክራይበር 20 ያስገባው ተመችኛላችሁ ወዳችኋለሁ እስከ ሳምንት ቸርን ሰበት መጣን አዲስ አበባ